ማያገኙት እድል ነበር የዛሬው እድል ማለት ነው። የዛሬው እድል አይገኛው ለምን እንደወጣ ያለሽ ጆኒ ይሄን ዲቤት ቢያደርግ በሚሊየን ከእስልምና ዛሬ ይወጣ ነበር ሰው። ለዛ ነው እኔም በሐሰት ሲከሱ፣ በሐሰት ሲሰድቡ፣ በሐሰት ሲያሳድዱኝ የነበረውን ሁሉ እያንዳንዱን በመረጃ ያሳያችሁ ነበር። A few moments later አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ አልተገለጸም። ስለዚህ አለው ብለንም አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጎበዝ። አንዴ በቃ ስለታበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለ የለውም? እኔ ቤተሰቦች አይደሉም ኡስታዝ፣ አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። እናውራ ወንድሞች ናቸው አይደል አንተ፣ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው በእውቀት እናውራ። በቃ አሁን ኮንክሉዥን እንስራ። ለመረብሸው ያጠማል ይላል። የሚያጠመው ማን ነው? ሴጣን ኢብሊስ ወይ ጌታ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠመው? አላህ ካሸነፍከው ብቻ 10 ሚሊዮን በቃ አልፈልግም አለስ በቃ ተፈርቸ ሴዶ ብቻ ነው የሚደባደብ ያለው ፈርቷል። በቃ ለነፍሱ ፈር ጌች ምን ይለዋል? ና ምግብ ጋብዛለሁ አታላ አስገብተህ ሪንግ ውስጥ ልጨፈጭፉት ነው ለሁለት አልፈልግም አለ። በቃ ፍትህ ለሴዶ 10 ሚሊዮን አለ። ዝም አለ። አይገባችሁም እንዴ እናንተ? እውነት ሰገጣችሁ። በቃ ታውት የፈራ አስገብታችሁት ቢሞት ይሄ ግድያ ነው። ታውት ሰላም ሰላም የተከበራችሁ የምን አዲስ ተከታታዮች የዛሬው ልዩ መሰናዷችን ተጀምሯል። በዛሬው ምን አዲሳችን መጀመሪያ ላይ የምንመለከተው የኡስታዝ ሁሱንና የእፎይን ክርክር ይሆናል። ሁለቱ ወጣቶች ላለፉት 3-4 ዓመታት በቲክቶክ ገጻቸው ንጽጽርን ሲሰሩ እንደቆዩ ይታወቃል። በትላንትናው ዕለትም በርካቶች በተገኙበት ክርክራቸውን አካሂደዋል። ሙሉ ዝግጅቱን እንዲህ አሰናድተነዋል። ተከታተሉ። ማያገኙት እድል ነበር የዛሬው እድል ማለት ነው። የዛሬው እድል አይገኛው ለምን እንደወጣ ያለሽ ጆኒ ይሄን ዲቤት ቢያደርግ በሚሊየን ከእስልምና ዛሬ ይወጣ ነበር ሰው። ለዛ ነው እኔም በሐሰት ሲከሱ፣ በሐሰት ሲሰድቡ፣ በሐሰት ሲያሳድዱኝ የነበረውን ሁሉ እያንዳንዱን በመረጃ ያሳያችሁ ነበር። ከተነፈስኳት ውጪ ለተናገርኳት ሁሉ ነብያቸው ያደረገው ነው፣ ሳባዎቹ ያደረጉት ነው፣ ታቢያኖቹ ያደረጉት ነው፣ መጽሐፋቸው ላይ ያለ ነው። ከተነፈስኳት ውጪ አንዲትም ያለ መረጃ ያወራሁት የለም። እያንዳንዱ ቃላቱ ጭምር እያንዳንዱ መጽሐፍ ላይ ያለ ነው። ያቁታል መጽሐፍ ላይ እንዳለ። ግን ምንድነው እነሱ መጠቀም የሚፈልጉት ህዝቡ ማያውቀውን እፎይ ተሳዳቢ ነው፣ እፎይ ባለጌ ነው እንዲህ ብለው ብዥታ ፈጥረው እኔን በተቆራረጠ ቪዲዮ ከዛ ሰው አስተምሮቱ ላይ መኖርና ለመኖሩን ማያውቅ ከሆነ ለምን እንደዚህ ይላል ብሎ እንዲያስቡ ያደርጋል። መጽሐፉን ሳነብ ያችን ፓርቲ ቆርጡና የኔ አድርገው ያስቀምጧታል ማለት ነው። ነገር ግን ነብያቸውን ያደረገው፣ ሰሃባዎቹን ያደረጉት፣ ታቢያኖቹን ያደረጉት፣ ሰለፎቹን እነኛ ያደረጉት ነው። የነሱ መመሪያ ነው። መጽሐፍቶቻቸው ላይ ያለ ነው። ከመጽሐፍቶቻቸው ውጪ አንዲትም የተናገርኳት ነገር የለችም። አንዲትም ማለት ነው። ብዙ ጊዜ ቻሌንጅ አድርጌያቸዋለሁ። እፎይ ዋሽቷል የምትሉትን፣ እፎይ ቀጥፏል የምትሉትን አንዲት መረጃ አንጡ ብዬ ማምጣት አልቻሉም፣ አይችሉም። በቃ ምክንያቱም እኛ ክርስቲያን። በነገራችሁ ላይ ሙስሊሞች አስረግጬ የምነግራችሁ በየትኛው መንገድ ማለት ነው እፎይን አታገኙተው ነበረ። ዛሬ እፎይን ለማግኘት እጁን አግኝታችሁ ነበረ፣ ግን እጁን አልተጠቀማችሁበት። ይኸው ለሶስተኛ ጊዜ ቁጭ ብለው እየጠበቀ እኮ ነው። አልተጠቀማችሁበትም እድሉ። እውነቴን ነው የምነግራችሁ። አካውንቱ ዘግቷል አይደል? አካውንቱ ዘግቷል አይደል? አዎ ከድንቁ ወጥቷል። ኦኬ ላሳይሻ። በትንሽ አካውንት ተደብቋል። በትንሽ አካውንት ተደብቆ ሌላ ቤት ነው ያለው። በትንሽ አካውንት የትኛው የራሱ ነው ወይስ ያው 40 ምናምን 45,000 ባለው ተደብቆ ነው ያለው። ያ ተደብቋል። ያው በሌላ እንኳን አየው። ያ አካውንት ቀይሮ ተደብቋል።
ኧረ ወይኔ ተደብቆ ነው ያለው። ያውና በቁጥጥር ስር አባቴ የትም አትሄድም። ያው ተደብቆ ነው ያለው። ኡስታዛችሁ በሌላ አካውንት ተደብቆ ነው ያለው። እኔም በሌላ ልፈልግ። የሚገርም ነው። አድናቂ ነኝ እሱ። ውይይቱ በአካል ይሁን የኢትዮጵያ ሕዝብ በተሰበሰበበት አዲስ አበባ ላይ በፈለገበት ቤተክርስቲያን ሆነ እኔ እሄዳለሁ። ሀያ ድረስለት። እሺ የኢትዮጵያ ነው ያለሁት። በአካል መጥቶ በተለይ ቢሆን እንዳውም ይሄ ነው የሚሻለው። ህዝብ እያለ አባቶቹ ቢኖሩ ገብተዋል አይደል? አባቶች ካሉ ክፉ ቃል ለመናገር ሁላችንም እናፍራለን። እኔ ኡስታዝ ካለ ከበላይ አንተ ከበላይ የምታከብረው ሰው ካለ ይሄ የብልግናን ቃል ለመናገር ታፍራለህ አይደል? ያ ነው ለመናገር ያ። ስለዚህ ቀጥታ እንደዚህ በሉትና በስነ ስርዓት ፊት ለፊት ሄድና አቅርብለት። ወደ በመስኮትና በእንትን እየሄድክ በሰዎች በኩል እንትናት ብለን አትሸውረን። ሂድና ፊት ለፊት አውራው በለው። A few moments later. ሚዩት አድርገው። ኦኬ ደቂቃውን ያዘውና ልመልስልህ። እኔ ቮለንተር ስለሆንኩ ጥያቄን አዳምጥ። በፈጣሪ ስም ልመልስልህ። አምላክህ ሞቷል አልሞተም? በግልጽ ተናገር። አምላክህ ሞቷል አልሞተም? ጎበዝ። ስለዚህ ሚዩት አድርግ። ሞት የሚለው አንተ ጋር ያለውና እኛ ጋር ያለው የተለያየ ስለሆነ እሱም ሞት የእስልምናው ነው የምጠይቀን የኛ ያንተ አምላክህ ሞቷል ወይንስ አልሞተም? ሞት የሚባለው የእስልምናው ነው ወይንስ የኛ? ክርስትና ላይ አምላክህ ኢየሱስ ክርስቶስ የክርስትናው ሞት ምን ማለት ነው? ሞት ማለት በክርስትና ምን ማለት ነው? ወዴትም አትሄድም። አምላኬ ሞቷል ብለህ ዛሬ ተናገራለህ። ደቂቃው ሚዩት አድርግና ላስረዳ። ላስተምርህ። ጥያቄው አትሽፎይ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? መልስ። በስጋ ሞተ በመንፈስ ሕያው ሆነ ብለን እናምናለን። ሞት የሚነገረው ነፍስና ስጋ አንድ መለየት ስለሆነ ያዕቆብ ምዕራፍ 2 ላይ ከቁጥር 4 ጀምሮ ስለሚናገር ሞት እንደናንተ ግን መጥፋት ከሆነ እኛ እንደዛ እናምንም። ስለዚህ ማን ያስተዳደር ነበር ምናምን መለኮት ለቅጽበት እንኳን መሞት ወይንም መለየት የለበትም ማለት ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እቅፍ እንዳለ ይናገራል። ክርስቶስ በስጋ እንኳን ተገልጦ እሺ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 17 ላይ ክርስቶስም ካልተነሳ እምነታችሁ ከንቱ ናት፣ እስከ አሁን ድረስ በኃጢአት ላይ ናችሁ እያለ ይናገራል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 14 ላይ ክርስቶስም ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ነው ይላል። የክርስትናን እምነት ከንቱ መሆንና አለመሆን መሰረት ያደረገው የክርስቶስ መነሳት ላይ ነው፣ ትንሣኤ ላይ ነውና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር አለ ወይንስ የለም? ኦኬ እዛው የጠቀስከው ምዕራፍ ላይ ሜቢ አንደኛ ቆሮንቶስ ምዕራፍ 15 ነው የጠቀስከው። እዛው የጠቀስከው ምዕራፍ ላይ ከቁጥር 1 ጀምረህ አላነበብከውም ወንድማችን። መጽሐፍ እንድታነብልኝ አይደለም አትረብሽ። መጽሐፍ እንድታነብልኝ አይደለም። መጽሐፍ ላይ ምስክር ልሰጥህ እኮ ነው፣ ላነብልህ ነው። ጥያቄውን መልስና ማስረጃ ከዚያ ታነሳለህ። እንደሱ እኮ ነው የሚደረገው። እኮይ የኔ ደቂቃ ነው። የኔ ደቂቃ ነው። አንድ ደቂቃውን ራሱ ጭማሪ ሰጥቻለሁ። የኔ ደቂቃ ነው። አዳምጠኝ። 11 ደቂቃ ደርሷል ጭማሪ። አዳምጠኝ። የኔ ደቂቃ ነው። የጠቀስከው ጥቅስ ቁጥር 1 ላይ አላነበብከውም ማለት ነው። አላህ ለምሳሌ ኢሳን አስመለጠው ሲባል ማንም ያየ የለም፣ አምልጧል ነው ያለው። እኛ ግን ምን እናምናለን? ምስክር እንዳለ እዛው የጠቀስከው ምዕራፍ ላይ ልመታህ እኮ ነው። አንተ በጠቀስከው ምዕራፍ ላይ ሲጠየቅ ጊዜ አላህ መሐመድ የለም ያለው። አይ ኡስታዝ እሱ ኤኒዌይስ ኮንክሉዥን እንስት ና ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ ሐዋርያ የለም። ዮሐንስ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመልጠው ማስረጃ የለም። ለመለስ አይችልም። ለመለስ ስላልፈለክ ነው። ኮንክሉዥንስ ይበቃል። ጭማሪ ራሱ 10 ደቂቃ
10 ደቂቃ አንተ አይደለም ደቂቃ ነው የምትይዘው። ያው እኔ ይዣለሁ አሳይሃለሁ። እኔ አሳይሃለሁ። ያው ኦኬ። ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። አንተ ጥሩ ትቀልዳለህ አንተ ኡስታዝ ይመችህ። ጥያቄ ያጠማል ይላል። የሚያጠመው ማን ነው? ሰይጣን ኢብሊስ ወይ ጌታዬ እኔን በማጥመምህ ይሆንብኝ ይላል። ማን ነው የሚያጠመው? አላህ። እዚህ ጋርስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ፣ አላህ ያሳሳተውን ሰው ለእርሱ መንገድ ፈጽሞ አታገኙም ይላል። ማን ነው አሳሳች? አላህ ወይንስ ሰይጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዲያብሎስ። ና ተመለስ ኡስታዝ፣ ተመለስ ፍለፊቱን ደቂቃን እያሳየህን አንዴ አትሸፍንም። ያው ኦኬ ዲያብሎስ ነው ይለናል አሳሳቹ። አላህ እኔ ነኝ ማሳስተው ይለናል። ኦኬ አላህ በሻ ኖሮ አንድ ህዝብ አደርጋቸዋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል፣ ከማጣመም አታርፍምን ይላል እግዚአብሔር መጽሐፍ ቅዱሱ። እኔ ቤተሰቦች አይደሉም ኡስታዝ፣ አንተ አጋንንት ወንድሞች ናቸው፣ እኔ አይደሉም። እናውራ ወንድሞች ናቸው አይደል አንተ፣ እኔ አይደሉም። ስለዚህ ስለ አጋንንት መስጊድም ስላላቸው በእውቀት እናውራ። በቃ አሁን ኮንክሉዥን እንስራ። ለመረብሸው ኦኬ 5 ደቂቃ ትይዛለህ። ያስ ስለ አጋንንት መጽሐፍ ላይ አውራ ቢባል አያወራም። መጽሐፉን አየሽ፣ አትጩ። በቃ አየሽ፣ 5 ደቂቃ አለኝ። ካልካ እንዳትገባ 5 ደቂቃ የለም። ቆይ አንተ ነህ ሁሌ ደቂቃ የምትወስነው። ቆይ ሁለት ደቂቃ ጨርስ። ያዝ አንዴ ና ደቂቃውን አሳየን። ግን እፎይ ለቅድም እንዳታረግኝ እሺ። አይ ለማሳየት ትቸገራለሁ። ያለው ካሜራ ካዞርኩኝ እኔ አልታይም። በቃ እናምናለን። ቀጥል። የግዴታ 2 ደቂቃ ነው ያዝ። በቃ እሺ 2 ደቂቃ ግን በጣም ያንሳል። ኦኬ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መተህ አልተገለጠም ቢሆንም መልሱም ላለ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብል ወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ካላህ ጋር ያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምን በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነብይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው። ወንድማችን እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎም ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ለሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እፎይ በ2 ደቂቃ አለችኝ ልቀጥል። ርዕሳችን ምን ነበር? የነቢያቶች የሰበኩት አምላክ ማንና የሚል ነው። እኔ ስለ አምላክ እስኪ ልንገራችሁ። አምላክ አላህ ሱብሓነሁ ወተዓላ ነቢያቶች የሰበኩት አንዱ አምላክ ታላቁ አብርሃም አምላክ አላህ ሱብሓነሁ እንዴ በአንድ 20 ደቂቃ አለቀ፣ 20 ሰከንድ አለቀ። እሺ ችግር የለውም። አብርሃም ምን አለ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ፣ አብርሃምን ባለ ጊዜ አስታውስ ሙሐመድ ለህዝቦችህ አምላካችሁን አላህን ተገዙ አላቸው ይላል። ስለዚህ አብርሃም ምን አለ? አምላክን አላህን ተገዙ አለ። ታላቁ ለእስራኤል ልጆች የተላከው ነቢዩ ኢየሱስ ዒሳ ዓለይሂ ሰላም የድንግል ማርያም ልጅ የዛች የጻድቋ ልጅ ምን አለ?
ወኢነ አላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። በህዝቦቹ ፊት በእስራኤላውያኖች ፊት ቆሞ ምን አለ? የእኔም ጌታ የእናንተም ጌታ እርሱ አላህ ነው፣ እርሱንም በብቸኝነት ተገዙት አለ። ነገር ግን ኢየሱስን ዒሳን ካለው ይሄ ሰውዬ እና ተከታዮቹ እኔ አምላኬን አምልኩ እያለ እየተናገረ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላክ ያደርጋለሁኛል አምላክ አለኝ እያለ እያስተማራቸው አይ ተሳስተሃል ኢየሱስ አንተ ራስህ አምላክ ነህ ብለው ካሉት ክርስቲያኖች አያችሁ አይደል? ልክ እንዲሁ ኢልያስ ምን አለ? ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁነ ተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም አለ። ኢልያስ ታላቁ የአላህ ነቢይ ምን አለ? የእናንተም የአባቶቻችሁም ጌታ እርሱ አላህ ነውና አላህን ተገዙት አለ። ያ ታላቁ ኑህ ምን አለ? ወቃለ ሱብሓነሁ ወተዓላ ሓኪየን ዐን ኑህ ዓለይሂ ሰላም ፊ ሱረት ሁድ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኑህ ለህዝቦቹ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙት ከእርሱ በስተቀር ሌላ ማንም አምላክ የላችሁምና ብሎ ተናገረ። ስለዚህ እፎይ አንተንም ሆነ እንዲሁም ደግሞ ከአንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር የልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሂደህ ተማር። ስለ እስልምና ጥያቄዎች በሚኖሩህ ጊዜ ከዚህ በኋላ ገስት ላይ ያልተገለጸ ስለሆነ እናመሰግናለን። ቴንክ ዩ ባይ። ዶክተር ኒቆዲሞስ በርካቶች እየፈራን የተውነውን ነገር በይፋም አፍረጥርጦታል። እንከታተለው። ስማ ሀበሻ ወርዶ በሃይማኖት መከፋፈል ነበር የምናውቀው፣ በዘር መከፋፈል ነበር የምናውቀው። አሁን በጾታ ተጀምሮ ድሮ ማንም ያወራ ምንም ይሁን የኔ ሃይማኖት ተከታይ ከሆነ ልክ ነው ነበር የሚሉት። የኔ ያገር ሰው ከሆነ ልክ ነው ስለ ዘሬ ምናምን ነው የሚሉት። በቃ ዘርን ጠይቆ ይደግፋል። አሁን ጾታ ይተውኗል። ሴትም ትሁን ትሳሳትም ምንም ትሁን ሴት ከሆነች ልክ ነች። ባለጌም ትሁን ዋልጌም ትሁን በቃ ዋናው ሴት ትሁን እንጂ ልክ ነች የኔ እናት ምናምን ማለት ጀምረው በጣም ቢያሳፈረው ወጣቶቹ ቢሉ ችግር የለው። ልጅ ያላቸው ቤት ያላቸው ወልዶ የሚያስተዳድሩ የቤተሰብ አስተዳዳሪ የሆኑ ሴቶች በእነዚህ በጎረምሶች በእነዚህ ትውልድ ሊገሉ በመጡ ነቀዞች ኢንፍሉዌንስ መደረግ ጀምረዋል። እነሱ በጀት ተመድቦላቸው ማህበረሰብን ሊያጠፉ አገርን ሊያወድሙ የመጡ የሰይጣንን አጀንዳ እዚህ ማህበረሰብ ላይ ሊጭኑ አበሻ ሊበክሉ ልጆቻችሁን ሊበክሉ የመጡ ሰዎች እኮ ናቸው። በበጀት ምን እየሆናችሁ ነው? እንዴት ሴት ከሆነች ትላላችሁ? ባላገብታችሁ ወንድ ልጆች ወልዳችሁ አንድ የምታሳድጉት ጭራሽ በጾታ ዘረኝነት አረባካችሁ ቶ በመጨረሻም የሴዶ ማርሻል እና የጆኒ የሚክስድ ማርሻል አርት ፋይትም ዛሬም መነጋገሪያነቱን እንደቀጠለ ነው። ከዚሁ ጋር ተያይዞ የሴዶ ማርሻል አርት የቲክቶክ አካውንቱ ተዘግቷል። እስከ መጨረሻው እንከታተለው። ካሸነፍከው ብቻ 10 ሚሊዮን በቃ አልፈልግም አለስ በቃ ተበርቸ ሴዶ ብቻ ነው የሚደባደብ ያለው ፈርቷል። በቃ ለነፍሱ ፈር ጌች ምን ይለዋል? ና ምግብ ጋብዛለሁ አታላ አስገብተሪንግ ውስጥ ልጨፈጭፉት ነው ለሁለት አልፈልግም አለ። በቃ ፍትህ ለሴዶ 10 ሚሊዮን አለ። ዝምና አለ። አይገባችሁም እንዴ እናንተ? እውነት ሰገጣችሁ። በቃ ታውት የፈራ አስገብታችሁት ቢሞት ይሄ ግድያ ነው። ታውት ትምላለክ አሬ ነገር ወላሂ ከተሳከለ ለምን አልገባ ወላሂ ይገባለሁ። አዎ ሌላኛው የህዝቡ ጥያቄ ሰይዶ 10 ሚሊዮን ብሩን ቢሰጠው አይገባም የሚል ነገር አለ። ስለሱ ደግሞ ማረጋገጫ ይፈልጋል። ምን ትላለክ? ምክንያቱም አሁን አንተ ለህዝቡ ብለህ ነው አይደል መጀመሪያም ፋይቱም ሲጀምረው ያልከው። ስለዚህ ጥያቄ ሰው ያልገባው ምን እንደሆነ ታውቃለሽ? ህዝቡ ሪል ሚክስድ ማርሻል አርት ምን እንደሆነ ላሳየው ነው እንጂ ሌላ ነገር አይደለም። ለህዝቡ ሲባል እኮ ሪል ሚክስድ ማርሻል አርት ምን እንደሆነ እንዲያውቅ ማለት ነው። ወጣቱም እንዲማር ታዳጊውም እንዲመጣ። ለምን ሚክስድ ማርሻል አርት ትልቅ ገንዘብ ያለው ነገር ነው። ዓለም ላይ ትላልቅ ፖለቲከኞች እነ ትራምፕ፣ ባለሀብቶች እነ ኤለን ማስክ፣ አርቲስቶች ምኖች ሁሉም ይሄን ውድድር ቁጭ ብለው ነው የሚያዩት። ኢትዮጵያ ውስጥ ያለው ወጣቱም ታዳጊውም እንዲጠቀም ስለምፈልግ ገብቶሻል አይደል? አሁን ግን ይሄ ነገር ከተስተካከለ ትገባለህ አይገባም ለሚለው ሰው ህዝብ ምንድነው መልስ? እኔ መጀመሪያ ለምን እስማማለሁ? መጀመሪያ ተርሻል ትምላለክ አሬ ነገር ወላሂ ከተስተካከለ ለምን አልገባ ወላሂ ይገባለሁ። ለሴዶ የመጨረሻ ዲል አቀርብልህ ነው። እንትን አባይስ ምንድን ነበር ያለው?
ወላሂ ላዚም አለቃለኝ እኮ ወላሂ አለቃለኝ። የምሩን እኮ ነው። በፖሊስም ቢሆን አስይዛችሁ አስመጥተና አደባድቡልን። ወንድ ልጅ ልቡ ተጨነቀ። በቃ ወይ አስምሉና ተውት አልችልም ብሎ ይሆይ ማለትና ሴዶ መቼም ነው የማይዛ ልቡ ላይ ቆማችሁበት እግዚአብሔር አሳዘነኝ። ወንድ ልጅ ህዝብና የአማራ ህዝብ እንዳይገናኝ፣ ምክንያቱም ካልተገናኘ ብልጽግና ወንበሩን አጽንቶ ህዝቦችን በማንነታቸው እየጨፈጨፈ ይኖራል። በስም ግን ጭንበላችሁና ካባችሁ ኢትዮጵያን የተላላችሁ ሁሉም ብሔር ተደራጅቶ በብሔርነቱ ማንነቱን ማስከበር ሲችል አማራ ነኝ ሲል አማራ መሆንክን እርግጠኛ ባንሆንም ተወልደ ያደክበት የአማራ ህዝብ ግን ሲደራጅ ኢትዮጵያን ሊያፈርስ ነው ብለ የዛሬን ጦርነት በማይነገረው ጦርነት ህዝባችን እያለቀ የአማራ ህዝብ ዛሬ በየአርሶ አደሩ ታዛ መድፍና መትረጊስ ተጠምዶበት ማረስ አይችል ሴኩሪቲው የተረጋገጠ አይደል። ጦርነት ቢነሳ እስከ ቤቱ በለው እየተባለ እስከ ቤተ ክርስቲያኑ በለው እየተባለ ምሽጋቸው ገዳም ነው እየተባለ በማይነገረው ጦርነት ሚዲያ እንዳይገባ አድርገህ እንደነና ምን ዘለቀ ትራንትራ ኖሞር እያሉ በትዊተር ሲያዘምቱት የነበረው ሰራዊት ዛሬ የአማራ ህዝብ መጨፍጨፍ ግን ቅንጣት ታል መጻፍ አይፈልግም። ቅንጣት ታል መጻፍ አይፈልግም። ታዲያ ህዝባችን ዛሬም ድረስ እናንተ ባመጣችሁት ፖለቲካ እየተበላ እየተርመጠመጠ ታማኝ በየነ ጎበዝ ብለን አጨብጭበን ልንሸልም ፈለክ? በኢሚግሬሽን ፕሮሰስ የረዳሃቸው ሰዎች ይሄን ያለ ሪኮግናይዝድ ካደረጉ በቂ ነው። ኢትዮጵያ ህዝብና አማራ ህዝብ አንተን የመሸለም ማንዴት የለበት። እንዲያውም ተጠያቂነት አለብህ። አንተ አመጣችሁልን ፖለቲካ ይሄ ነበር። እቺን ኢትዮጵያ ነበር የምትፈልጓት። ተወልጄ ያደኩበት የምትለው ጎንደር ዛሬ ከሰሜን ጎንደር፣ ደቡብ ጎንደር፣ ከማዕከላዊ ጎንደር፣ ምዕራብ ጎንደር፣ ከመሃል ከተማው ከክልሉ ከተማ ከባህር ዳር ደብረ ማርቆስ፣ ከባህር ዳር ወሎ፣ ከባህር ዳር ደብረ ብርሃን መሄድ ይቻላል ዛሬ? አይኬድም። ከባህር ዳር አዲስ አበባ፣ ከጎንደር አዲስ አበባ፣ ከወሎ አዲስ አበባ መሄድ ይቻላል? ደብረ ብርሃን አዲስ አበባ መሄድ ይቻላል? አይቻልም። እቺን ኢትዮጵያን የፈጠራችሁልን፣ እቺን ኢትዮጵያን ያመጣችሁልን። ነገር ግን ብልጽግና ራሱ እናንተን አምጥቶ ተሸክሞ ይዞ መጥቶ ኢንድርጊት እንድትፈጽሙ በማድረጉ ሪስፖንሲቢሊቲ እንዳትወስዱ ያደረጋችሁ ራሱ ብልጽግና ነው። ነገር ብልጽግና ራሱ ሲጠየቅ እናንተን ጆሮ እየጎተተ ይዞ ይመጣል። የናንተ ስርዓት አይደለም እንዴ? የብርሃኑ ነጋ ስርዓት አይደለም እንዴ 7 ሚሊዮን ህፃናት ትምህርት ቤት እንዳይሄዱ ያደረገው? አንዳርጋቸው ጽጌ መጽሐፍ አይደለም እንዴ? አማራ የሚባል አናቅም፣ አማራ በአማራነቱ ከተደራጀ ኢትዮጵያን ያፈርሳል ብላችሁ የብሔር ፖለቲካን አናራምድም እኛ ኢትዮጵያውያንን ብላችሁ፣ ነገር ግን የሰሜኑን ጦርነት ስትለኩሱ ግን ህዝብን እንደ ህዝብ ፓርቲን እንደ ፓርቲ ባንድ ላይ ጨፍልቃችሁ የትግራይ ህዝብና ህዋት አንድ ነው፣ ሁሉም መጥፋት አለበት፣ ኮንሰንትሬሽን ካምፕ መግባት አለበት ያለው የናንተው የግንቦት ሰባት ፍሎዞፈሩ አይደለም እንዴ? እንደነዳኛቸው ዛሬም ቢሆን የወልቃይት ጠገዴን መሬት እንደ ካርታ ከልሎ አንቆ ይዞ የአማራንና የትግራይን ህዝብ አንድ እንዳይሆን ዛሬም ቢሆን የወልቃይት ጠገዴ በበደል በሰቆቃ እንዲቀመጥ አድርጋችሁ ለራሳችሁ ጥቅም ያሳደራችሁት እናንተ አይደላችሁም? ይሄን እንድንናገር ነው ወይ ዛሬ መጣ? ያተረፍኩት ምን ነው? አይህ መንግስት መመስረት እንደ መንግስት መጣል ቀላል አይደለም። የመሰረታችሁልንን መንግስትማ አየ ነው ህዝብን እንደ ህዝብ አደራጅቶ የሚበላ። ዛሬ የአማራ ህዝብ መተንፈሻለሁ በየታዛው መድፍና ላውንቸር አይደለም ተጠምዶበት ያለ። ተኩስ ከተጀመረ በለው ህዝቡንም ተብሎ አይደለም እየተነገረ ያለ። ይሄ አይደለም እንዲያበረከታችሁልን ፖለቲካ ምን ብለን እንድንሸልም ፈልገህ ነው? እዛው ደግሞ በኢሚግሬሽን ፕሮሰስ ያገዝካቸው ሰዎች ይሸልሙ እንጂ በምትጠይቅበት ጊዜ ማትጠይቃለሁ። ይሄ ትክክል አይደለም። ይሄ ትክክል አይደለም። ሁላችሁም ቢሆን ሐሳብ አስተያየት ስጡ። የግንቦት ሰዎች ብቅ ሲሉ ስላየ ኢትዮጵያ ነው። የተወደዳችሁ ተከታታዮቻችን የዛሬው ምን አዲስ ልዩ መሰናዷችን እየተከታተላችሁትን ይመስል ነበር። ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ ማድረጋችሁን አትዘንጉም። ጤና ይስጥልን።